እንደምን አደራችሁ። እኔ እንኳን ብዙ ዝርዝር አላቀርብም፣ ግን ይህን መድረክ ለማዘጋጀት ብዙ ጊዜ እኛ እውቀቶች ከውጭ የመጡ ናቸው። ግን እኛ በዚህ ከመድረክ ጋር ማሳደግ የምንፈልገው አንዱ ምንድነው ኢትዮጵያዊ እውቀቶችን ማዳበር ነው እና እውቀቱም ያለው እዚህ ነው። ኢትዮጵያ ፋሚሊ ቢዝነስ ፎረም ላይ በየዓመቱ ሰርቬ እናደርጋለን። ይህን በምትመለከቱትን ቲም በተመለከተ ዘንድሮ ሰርቬ አድርገናል። ብዙዎቻችሁ ስለተሳተፋችሁ እናመሰግናለን። በዚህ ሰርቬ ላይ ሰርቬው የምናገረው አማርኛ ነው። ምናልባት አስፈላጊ ከሆነ ፕሬዘንቴሽኑ በእንግሊዝኛ ነው። For those of you who just do not speak Amharic, they probably my presentation is in English, but I speak Amharic. እና ሰርቬው ግሮዝ ኢኖቬሽን እና ገቨርናንስ ላይ ነው። ለምንድን ነው ግሮዝ የሚያስፈልገው ልትሉ ትችላላችሁ። ግሮዝ የምንለካበት ነገር ምንድን ነው? ግሮዝ ማለት ምን ማለት ነው? ቢዝነስ ግሮዝ ማለት ምን ማለት ነው? ብዙ ጊዜ ቢዝነስ ግሮዝ ስንል ፋይናንሻል ግሮዝ ላይ ነው ፎከስ የምናደርገው። ፋይናንሻል ግሮዝ ብቻ በቂ አይደለም። ቢዝነስ ግሮዝ የፋሚሊ ቢዝነስ ግሮዝ ደግሞ ለየት ያለ ነው። ወደዛ መጣል እና የኔ መጀመሪያ የፋሚሊ ቢዝነስ ግሮዝ ስንል ምን ማለታችን ነው? ኢኖቬሽን ለፋሚሊ ቢዝነስ ብቻ የተው ነገር አይደለም። ኢኖቬሽን ስንል ምን ማለታችን ነው? ሻለቃ ኃይሌ በሚገባ ቋንቋ ከራሱ ህይወት ጋር አጣምሮ ተነግሮ እኔ በዚህ ባቀር ካልሆነ በስተቀር ሁሉ ቃሎች በህይወቱ ጋር አዛምዶ ገቨርናንስንም ኢኖቬሽንንም ግሮዙንም ሊቪንግ ኤግዛምፕል ነው ኃይሌ። የኃይሌ ቢዝነሶች ከኛ አሁን ከያዝነው ቲም ጋራ በሙሉ ይሄዳል፣ ሁሉንም ያሟላል። ስለዚህ የሰርቬያችን ኦቨርቪው ምን ይመስላል? ምን አይነት ቢዝነሶች የተሳተፉበት ሰርቬው ላይ የሰርቬው ሪዛልት ምን ይመስላል? መጨረሻ ላይ ከዚህ ሰርቬይ የምንጠብቀውና በሰፊው የምትወያዩበት ምን መሆን አለበት የሚለው ነገር ላይ እንዳዘጋጅ እናገራለሁ። ፋሚሊ ቢዝነስ ቅድም እንዳልኩት ቢዝነስ ግሮዝ በፋይናንስ ይገለጻል፣ በገበያ ማስፋት ይገለጻል፣ በአሰራር ማዳበር ይገለጻል፣ በብዙ ነገር ይገለጻል። እነዚህ የምታዩዋቸው የፋሚሊ ቢዝነስ ግሮዝ ፒላሮች ግን የማይነጣጠሉ ናቸው። ሊነጣጠሉ አይችሉም። ብዙ ፋሚሊ ቢዝነሶች የተጻፈ እንደ ኮርፖሬቶቹ የተጻፈ ስትራቴጂ ላይኖራቸው ይችላል። ስትራቴጂ የላቸው ማለት ግን አይቻልም። ኢኖቬሽን አይደሉም ማለት አይደለም። ኢኖቬሽን አይነቶቹ ሊለያይ ይችላል። ፋይናንሻል ዲሲፕሊን አላቸው፣ ብዙ ጊዜ ከራሳቸው ጀነሬት ስለሚያደርጉ እና ሰርቬው የኛ ሰርቬ የዘንድሮ የሚያጠነጥነው በኢኖቬሽን ላይ ከላይ በምታዩዋቸው ሶስቱ ፒላሮች ላይ ነው የሚያጠነጥነው። ባለፈው ዓመት ታች ያሉትን ነገሮች ተነግሯል። ሶስቱ ነገሮች ላይ ሁሉም በውይይት ሊነሱ ይችላሉ። ይሄ ሰርቬው ግን እነዚህ ሶስቱን ነገሮች ፋይናንሻል፣ ኢኖቬሽን እና ገቨርናንስ ላይ ያጠነጥናል። ሌሎቹ ፒላሮች አምና አይተናቸዋል፣ ታለንት ላይ ሊነሱ ይችላሉ። ትልቁ ቅድም አቶ ኃይሌም ያነሳው ነገር እየሰራንበትም ያለው ነገር ኮንፍሊክት ሪዞሉሽን፣ ኮሚኒኬሽን እና ኮንፍሊክት ሪዞሉሽን የቤተሰቡ የቢዝነሱ አካልና አውታር መሆን አለበት። ሌላው ደግሞ ብዙ ያላየነውና በመቀጠሉት መድረኮች የምናየው ካልቸር እና ቫልዩ ቢዝነሶች እያንዳንዱ ፋሚሊ የራሱ ሌጋሲ አለ። ይሄ ታሪክ ፋሚሊው ሼር ማድረግ አለበት። እነዚህ ፒላሮች ክሪቲካል ነው። ቢዝነሱ ሊስፋፋ ይችላል። ከዚህ ፒላር ውስጥ አንዱ ካዘነበለ ቢዝነሱ ይሄ ኮንፍሊክት ካለ ቅድም የተገለጸ ነገር ነው። ትልቅ ቢዝነስ ተናግሮናል። አሁን ኃይሌ የነገረን ነገር ምንድን ነው? ዌል ፐርፎርሚንግ ነው ቢኮዝ ኦፍ ኮንፍሊክት ኢትስ ጎይንግ ዳውን። ስለዚህ ክሪቲካል ፒላሮች ናቸው እነዚህ ፒላሮች። ስለዚህ አሁን የዛሬ ቲሞች ላይ ግን ኢኖቬሽን ስትራክቸር ላይ እና እንትን ነው። እነዚህ ነገሮች ግን በቀጣይ አመቱ ላይ እንቆይ እንችላለን። ፋሚሊ ካውንስሉ የሚያዘጋጀው መድረኮች ላይ በግልጽ እናያቸው እንችላለን። ሌላው ኢኖቬሽን ነው ብንለው ኢኖቬሽን ባይዞ ትንሽ ልዩነቱን ክሊር ለማድረግ ብዙ ጊዜ ኢንቬንሽን መስለናል። ኢኖቬሽን እና ኢንቬንሽን ይለያያል። ኢንቬንሽን ስንል አዲስ ነገር ነው፣ አዲስ ፈጠራ ነገር ነው። እስካሁን ያልነበረ ነገር መፍጠር ማለት። ኢኖቬሽን ግን
የተፈጠረውን ነገር ስራ ላይ ማዋል ማለት ነው። ስለዚህ ፋሚሊ ቢዝነስም ብዙ ቢሊዮን ዶላር ዳርገው ኢንቬንሽን ላይ ሄዱ። ኢኖቬሽን በተፈጠረው እውቀት ላይ ስራቸውን የለውጡ ነው። ኢኖቬሽን ሜኪንግ ቼንጅ ነው፣ ታንጅብል ኢምፓክት ለማምጣት ነው። ስለዚህ እነዚህ ኢኖቬሽኖች የፕሮሰስ ላይ ኢኖቬሽን አለ፣ ኦርጋናይዜሽን ኢኖቬሽን አሉ፣ የፕሮዳክት እና ሰርቪስ ኢኖቬሽን አለ፣ የቢዝነስ ሞዴል ኢኖቬሽን አለ፣ የቴክኖሎጂ ኢንቴግሬሽን አለ፣ ሰስተናቢሊቲ እና ሶሻል ሪስፖንሲቢሊቲ። እነዚህ በሙሉ ኢኖቬሽኖች አካሎች ናቸው። የኢኖቬሽን ቲም በኋላ በዝርዝር ይሄድባቸዋል። እኔ እዚህ ላይ እንትን አለ። እኛ የሰርፌ ኦቨርቪው የሴክተር ዲስትሪቢዩሽን አለው፣ የኤጅ ኦፍ ቢዝነስ አለን፣ ጄኔሬሽን እና የፋሚሊ ኢንቮልቭመንት ላይ ፎከስ ያደርጋል። አብዛኛው ሴክተር ውስጥ ወደ 22% የሚሆነው ማኑፋክቸሪንግ ላይ የተሰማሩ ቢዝነሶች ናቸው። 16% የሪቴል እና ሆልሴል ነው። ኦልሞስት 31ቱ ንግድ ላይ ሪቴል እና ሆልሴል ላይ የተሰማሩ ናቸው። ዝርዝሩ በእንትኑ ላይ ተካቷል። ለእያንዳንዳቸው በሰጠነው ሪፖርት ላይ ተካቷል። እንደዚህ ፓርቲሲፔት አድርገዋል። ቴክኖሎጂ ቢዝነሱ ላይ የተሳተፉት 1% ብቻ ነው። ኢንተርምስ ኦፍ ዲስትሪቢዩሽን ፋሚሊ ኢንቮልቭመንት ውስጥ ኦልሞስት 87%ቱ በፓርሻል ወይም ደግሞ ፉሊ ኢንቮልቭድ የሆኑ ቢዝነሶች ናቸው እዚህ ሴቭ ላይ የተሳተፉት። ከዚህ ውስጥም ደግሞ ወደ 90% የሚሆነው በፈርስት እና በሰከንድ ጄኔሬሽን ያሉ ቢዝነሶች ናቸው። ቢዝነሶቹ ከ20 ዓመት በላይ ያሉት ወደ 53% ይሆናሉ። ከ10 እስከ 20ዎቹ ናቸው። እነዚህ ቢዝነሶች ናቸው በዚህ ሰርቬይ ላይ የሆኑት። በስታቲስቲክስ መሰረት ያገኘነው ሪስፖንስ እንኳ ሰፋ ያለ ቢሆን በቂ የሆነና ስለ ኢትዮጵያ ቢዝነሶችን አመላካች የሆነ ገጽታ ይሰጣል የሚል ነው። ስለዚህ ለግሮዝ ላይ በሰርቬይ የተገኘው ቶፕ 3 የግሮዝ እንትን አንዱ ቢዝነስ ኤክስፓንሽን። ቢዝነሶቹ ተልቱ በግሮዝ ኤክስፓንሽን እንግዲህ የማርኬት ሊሰጥ ይችላል። የትልቅ የቢዝነስ ኤክስፓንሽኑ ግሮዝ ድራይቨር ነው። ከዛ ደግሞ አሁን ባለው ቴክኖሎጂ አዶፕሽን ሌላው የግሮዝ ድራይቨር ነው ለቢዝነሶቹ። ስትሮንግ ገቨርናንስ ሊደርሺፕ ወጥቷል። ትልቁ ለእድገታቸው የአገዛቸው ነው። ግሮዝ ላይ ትልቅ ቻሌንጅ ያለው ምንድነው? ሁልጊዜ ቤተሰብ ብቻ ሳይሆን አክሰስ ቱ ፋይናንስ ነው። አንዱም መድረክ የካፒታል ገበያ የሰነዶች ሙያ ሲኦዚ ያሉ አንዳቸው ሊሚትድ አክሰስ ቱ ፋይናንስ ለነሱ ገበያ ነው። ግን አንዱ መፍትሄ እንዳሉት መፍትሄ ሊሆን ይችላል። ለሰርቬያችን ላይ ያጋጠመችው 4ቱ ተግዳሮቶች አንዱ አክሰስ ቱ ፋይናንስ ነው። ሌላው ደግሞ የኦፕሬሽን ኮስት ሃይ ኦፕሬሽን ኮስት መጨመሩ ይሄ ትልቅ ነው። በተለይ አሁን በተዘላስት ተወሰኑ ዓመት በግሎብ ላይ ባሉ ነገሮች ኦፕሬሽን ኮስት አሉ፣ ኢንፍሌሽን ጨምሯል። ሌላው ይሄ ምናልባት ሬጉላቶሪ ኮንስትሬንት ነው። ሬጉላቶሪ ኮንስትሬንትን ከኤችኤስቲ ጋር ሳይሆን የምትፈቱት ከሌላው ተቋማችሁ ከቼምበር ኦፍ ኮሜርስ ጋር ነው። በቼምበር ኦፍ የምትፈቱት የእኛ ጋራ እውቀቱን ነው። ይሄኛው ነገር ከእኛ ጋር አትፈቱትም። በሌላ ብረት አላቸው። ሌላው ታለንት ሾርቴጅ ይሄን አብረን የምናደርገው ነው። እነዚህ ተግዳሮቶች ናቸው። ትልቁ የፋሚሊ ቢዝነስ ይሄ አዲስ ነገር አይደለም። ላይክ እንደ ማንኛውም ቢዝነስ ባይዘው የግሎባል ኮርፖሬት ቢዝነሶችም የሚያድጉበት ትልቁ አስተማማኝ ምንጫቸው ኢንተርናሊ ጀነሬት የሚያደርጉት ገንዘብ ቅርታ የስቶክ ማርኬትም አይደለም። ባይዘው ትልቁ የግሮዝ ምንጭ ኢን ተርምስ ኦፍ ፋይናንስ ሪቴንድ እርኒንግ ይሄ ግሎባሊ ቴስትድ የሆነ የኢትዮጵያ ፋሚሊ ቢዝነሶችም ትልቁ የእድገታቸው ፋይናንስ ጀነሬት የሚያደርጉት ፕሮፊት ነው። ስለዚህ በቁጥር ኖሩ በትክክል እየኖሩ ወደ ቢዝነሱ እንትን ማለት ክሪቲካል ነው። ይሄ ለኮርፖሬት ኢንተርናሽናል ካሁን በፊት ባጠናሁት ጥናት ለኮርፖሬት ግሎባል ካምፓኒዎች about 89% ኦፍ ፋይናንሳቸው ኢንተርናል የተደረገው ጀነሬት የተደረገው ፈንድ ነው። የኢትዮጵያ ቢዝነሶችም ዲፔንድ የሚያደርጉት ባንኩ ላይ አይደለም፣ ኢንተርናል የተደረገው ነው። ይሄ በጥናቱ ላይ ተረጋግጧል። በጣም የተደነቀኝ ነገር ግን ፋይናንሻል ስትራቴጂያችን ምን ይመስላል ሲባል ይሄ የደነቀኝ እንትን እኔ አልጠበቅነው ነገር ምንድን ነው? በኢንተርናል ፕሮፊት እናሳድጋለን ያሉ ወደ 24% ናቸው እንደምታየው። ግን እዚህ ላይ ኢኩዊቲ ካፒታል ፕራይቬት ኢኩዊቲ ላይ ያላችሁ ቢዝነሶች አይ ቲንክ ዘ ጉድ ኒውስ አንዱ የተገኘው እስከ 20% የሚሆነው ወይም ደግሞ ክሎስ ቱ 35% የሚሆነው በፕራይቬት ኢኩዊቲ ለመስራት ፈቃደኛ ሆኖ ተገኝቷል። ኢትስ ጉድ ሳይን። ሌላው
መርጂንግ ዊዝ አዘር ሴክተርስ አስወል እኔ ያልጠበቅኩት ሪዛልት ነው። ብዙ ጊዜ ፋሚሊ ብቻዬን ይሆናል የሚለው ምናልባት እዚህ ላይ ሬስፖንዳንቶቹ ሰከንድ ጄኔሬሽን ገብቶበት እንደሆነ አይደለም፣ ግን ይሄ አዲስ ክፍት ነው። ኢቭን ስቶክ ኤክስቼንጅ ላይ ሊስት እናደርጋለን ያሉት 21% ሪስፖንዳንቶች ሊስት እናደርጋለን የፋይናንስ ችግራችንን መፍታት ብለው መለሱ ናቸው። ሌላው ግን ትልቁ ፓራዶክስ ኢኖቬሽን። ብዙዎቹ የሰርቬይ ፓርቲሲፓንቶቹ ኢኖቬሽን እንደሚጠቅም ያውቃሉ፣ ግን በሀሳብና በተግባር ላይ ልዩነት አይተናል። እዚህ ላይ ያለው እንትን 66% ስለ ኢንፎርሜሽን ያደርጋሉ፣ 79% የሚሆነው ኢምፖርታንት ነው ይላሉ። 50% ግን ስለ ኢኖቬሽን ላይ ምንም አይነት ስራ አይሰሩም። ለኢኖቬሽን በጀት የሚመድቡት 5% ብቻ ናቸው። ስለዚህ ከወሬ ያለፈ ነገር የሰራ ነገር አለ። እኔ ፐርሰናሊ ያስጨንቀኝ የነበረው እንደ እንትን ይሄኛው እኛ ጋር ኮምፒቲሽን የለም። ባይዘ ኢትዮጵያ ውስጥ ቢዝነስ ኮምፒቲሽን አለ ብትሉኝ አልስማማም። ምክንያቱም እዚህ ሀገር እንደ ቢዝነስ አድቫይዘር ወደ ብዙ ዓመት ስለሰራው የለም። የፖለቲካል ፕሮቴክሽን ተደርጎልን የምንኖር ሰዎች ነው። ግን ይሄ አይቀጥልም። እንደ ሲኒየር ሲቲዝንም የሚያሳስበኝ ነገር ይሄ ነው። ፖለቲካል ፕሮቴክሽኖች ይነሳሉ የተለያየ መንገድ። ስለዚህ ውድድሩ ክፍት የሚሆናል። ባለፉት 3 ዓመታት ያልተከፈተ ሴክተር የለም። ድሮ የተዘጉ ሴክተሮች አሁን ተከፍተዋል። ባንኮች ክፍት ናቸው፣ ቴሌኮሞች ክፍት ናቸው፣ ኢንሹራንስ ናቸው። በጣም ትልቅ ሴክተር ብንለው የግል ሴክተሩ ንግዶች ተከፍተዋል። ስለዚህ ይሄ ያሳስበኛል። ላለፈው 30 ዓመት ኢንጆይ ያደረግነው ፕሮቴክሽን አሁን በኋላ አይኖርም። ስለዚህ ኢኖቬሽን ምርጫ አይደለም ለማደግ። ኢኖቬሽን ፎር ሴክ ኦፍ ኢኖቬሽን ሳይሆን ቢዝነሳችሁን ለመቀየር ነው። እንዴት እናደርገዋለን? በስልፋት መነጋገር ይቻላል በእንትኑ ብለን። ስለዚህ በኢንቴንሽን ላይ እና በፐርፎርማንስ ላይ ጋፓል ባይዘዌ ትልቅ እንትን ነው። ከዚህ ውስጥ ታይፕ ኦፍ ኢኖቬሽን 23% ፕሮሰስ ላይ የተጠበቁ በላይ ነው። ፕሮሰስ ላይ ያተኮረ ኢኖቬሽን ነው የሚያደርጉት። 30% ፕሮዳክት ላይ የተለያዩ ፕሮዳክቶችን የተለያዩ ሰርቪሶችን በመስጠት የሚያደርጉ ናቸው። 20% የቢዝነስ ሞዴል ኢኖቬሽን ነው። ዝርዝሩን የቢዝነስ ሞዴል ኢኖቬሽን ማለት ነው። ፕሮሰስ ኢኖቬሽን ምን ማለት ነው? የፕሮዳክት ኢኖቬሽን ግልጽ ነው። ሌላ የቴክኖሎጂ ኢንቴግሬሽንም ግልጽ ነው። ስለዚህ እነዚህ ነገሮች በመድረኩ ታያዋቸዋላችሁ፣ በጥያቄ ታማላችሁ። ግን በሰከንድ ጄኔሬሽን ኢንቮልቭመንት ላይ 64% ሰከንድ ጄኔሬሽን ሞዴሬት ኢኖቬሽን ፕራክቲስ አላቸው። 64%። 47% የሚሆኑት ግን አንሰርተን ሮል ነው ያላቸው። ስለዚህ አክቲቭ ኢንቮልቭመንት ያላቸው 31% ነው የተጠቀሱት። ስለዚህ ፋሚሊ ቢዝነስ ኢምብሬስ ኢኖቬሽን ኮንሴፕቹዋሊ በት ላክ ፎርማል ሲስተም ቱ ሰፖርት ሜዥር ኦፍ ሰስቴን እየኖሩት አይደለም ማለት ነው። ከማውራት ያለፈ ይሄ አንዱ የቤት ስራ መሆን አለበት። ሌላው የኢኖቬሽን ባሪየር ተብሎ የተጠቀሱት ምንድነው? ባሪየርስ ሊሚትድ ፋይናንሻል ሪሶርስ ነው። ፕራይቬት ሴክተርን ከራሱ ውጪ ሌላ የሚደግፈው አካል ሊኖር አይችልም። ስለዚህ አንዱ እንትን ያላቸው ስኬስ ሪሶርስ አትሊስት ፋይናንሻል ሪሶርሱ ሊሚትድ ቢሆንም ሊሚትድ ፋይናንሻል ሪሶርስ እንደ ኮንስትሬንት ነው። ሌላው ሬጉላቶሪ ቻሌንጆች አሉ። የማርኬት ኮምፒቲሽን ኢንፋክት ብዙ አልነበረም፣ ግን ታይቷል። ሌላው የኖሌጅ እና ካፓሲቲ ጋፕ አለ። ያን ለመሙላት እንግዲህ ቢዝነስ መስጠናል። ያኛው እንኳን ብዙ ችግር አይደለም። አሁን በኤአይ ዘመን የኖሌጅ እና ካፓሲቲ ጋፕ በቀላሉ ሊሸፈን የሚችል ነገር ነው። ሌላው ኢንተርናል ሬዚስታንስ ማይነር ኢሹ፣ ኢኖቬት ለማድረግ ኢንተርናል ሬዚስታንስ ብዙ አላየንም። ስለዚህ ሊሚትድ ፋይናንሻል ሪሶርስ ነው ሞስት ሲግኒፊካንት ባሪየር ለኢኖቬሽን። ሌላው የገቨርናንስ እና በተመለከተ ነው። አንፎርቹኔትሊ 72% የሚሆኑት ቢዝነሶች የገቨርናንስ ስትራክቸር ላክ የሚያደርጉ ናቸው። ይሄ ደግሞ ቁልፍ ነው። ቅድም ያያችሁትን 5ቱን ፒላሮች የሚያያይዘው እንደ ግሉ ሆኖ ፋሚሊ ቢዝነስ ላይ ገቨርናንስ የለው። ብዙ ጊዜ ባይዘው ግሎባሊ ፋሚሊ ቢዝነሶች ኢንፎርማል አስራ ያጠቃቸዋል፣ ኢኖቬሽን ወደኋላ ናቸው። ይሄ ግሎባል ፕራክቲስ ነው። ኢትዮጵያ ብቻ ተወሰነ አይደለም። ግን የሰው ገንዘብ ለመውሰድ ወደ ሰከንድ ጄኔሬሽን እንትን ለማለት ገቨርናንስ ማሳለጥ ግዴታ ይሆናል። አንፎርቹኔትሊ ገቨርናንስ ላይ፣ ፕሮሰስ ላይ፣ ቴክኖሎጂ ላይ የሚወጡ ገንዘቦች አይታዩም። እንደ ወጪ ነው የሚታዩት። አሁን ግን ጠቃሚዎች ናቸው። ስራ እየፈጠርኩ አይደለም።
ሌላ ምንድነው? ሪስክ ነው። እኛ ጋር ሴፍ ነው። ምክንያቱም እኛ አንድ ሰው ገብቶ ገንዘቡን አቃጥሎ ካላየን በስተቀር አንገባም። የፕሌይት ሴፍ የሚል አፕሮች አለ። ግን የሪስክ ማኔጅመንቶቹ አብዛኛው ኢንፎርማል ነው። እኛ ሲግኒፊካንት ፐርሰንት ፋሚሊ ቢዝነስ ውስጥ ሪስክ ፕሮአክቲቭሊ ማኔጅ አይደረግም። ያደግ ድርጅት ብዙ ገንዘብ ያወጣ ድርጅት ሪስክ ማኔጅመንት አስፓርቶ ፋይናንስ ማኔጅመንት ሲስተም ሊሆን ይገባል። በተለይ ስቶክ ማርኬት ላይ የምታስቡ ድርጅቶች ይሄ ክሪቲካል ነው። የሰው ገንዘብ ለመውሰድ ሪስክ ማኔጅመንታችሁ አስፓርት ኦፍ ገቨርናንስ ሲስተም ሊሆን ይገባል። ያገኘነው ነገር የሪስክ ማኔጅመንቱ ብዙ አይደለም ነው። ስለዚህ የአፕሮች ቱ ሪስክ 56% የሚሆኑት አድሆክ ቤዝ ነው ያላቸው። 6% ብቻ ነው ፎርማል ስትራክቸር እና ሪስክ ማኔጅመንት ያላቸው። ቶፕ 3 ሪስክ ብለው ያሉት ኢኮኖሚክ ዳውንተርን እንደ ቶፕ ሪስክ ተወስዷል። ሬጉላቶሪ ቼንጅስ፣ ኮምፒቲሽን በሙሉ ኤክስተርናል ነገሮች ናቸው። እንደርሽታይ ኢንተርናሊ ያለው ችግር እንደ ሪስክ አልወጣም፣ ተደብቃቸዋል ማለት ነው። እኔ ይሄን ነገር ኤክስተርናል ያለው ብቻ ድርጅቶች ሪስክ ያለባቸው ኢንተርናሊ በሲቪሊንጎች መካከል ያለው በተለይ ሰከንድ ጀነሬሽን ኢዝ ካሚንግ ቱ ዘ ቢዝነስ እዚህ ተሰብ ብዙ ጊዜ ሰከንድ ጀነሬሽን ወደ ቢዝነስ ሲመጣ ወላጆች እስካሉ ድረስ ችግር የለም። ዘመመንት ወላጆች ሳይኖሩ ያኔ ነው ትግል የሚፈጠረው እና እዚህ ላይ የሚያወጥ ጥናቱ የሚያሳየው ነገር በሙሉ ሪስኩ ኤክስተርናል አድርጎ ተብሎ ነው እንትን አይደል። ስለዚህ አሁን የፊውቸር አውትሉኩ ማርኬት ኤክስፓንሽን ያስባሉ፣ የፋይናንሻል ማኔጅመንት ስትሬንግዝ ያስባሉ፣ ፕሮዳክት ዳይቨርሲፊኬሽን ያስባሉ። ግን በጣም ሰፖርት የሚፈልጋቸው ምናልባት ፋሚሊ ቢዝነስ ሰፖርት የምታደርጉ ተቋሞች ካላችሁ አክሰስ ቱ ፋይናንስ ይፈልጋሉ፣ ሰፖርቲቭ ገቨርንመንት ፖሊሲ ይፈልጋል፣ የዲጂታል ትራንስፖርት ሰፖርት ይፈልጋሉ። ሌላው ፖዚቲቭ ሞመንተም ያየነው እኛ ፋሚሊ ቢዝነስ አር ኤክስፒሪየንስ ስተዲ ግሮዝ ሁሉም እያደጉ ነው። ግሮ ፕራይመርሊ ባይ ኢንተርናል ፋይናንሲንግ ነው። ይሄ ጥሩ እንትን ነው። ኢንክሪዝ ዲጂታል እና ቴክኖሎጂ ላይ እየሞከሩ ነው ብዙ ፋሚሊ ቢዝነሶች። ሪኮግኒሽን ኦፍ የኢኖቬሽን ኢምፖርታንስ በተግባር ባያውሉትም ጥቅም ላይ ውለዋል። ግን ስትራክቸር ሁሉ ኮንስትሬንቶች አሉ። አንደር ዴቨሎፕድ ገቨርናንስ ሲስተም አለ፣ ኢንፎርማል ሪአክቲቭ ሪስክ ማኔጅመንት አለ፣ ሊሚትድ አክሰስ ቱ ፋይናንሲንግ ኦፕሽኖች አሉ። እነዚህ አድረስ ሲደረጉ የሚገባዎች ናቸው። ስለዚህ የእኛ ሪኮሜንዴሽናችን የገቨርናንስ እና ሪስክ ማኔጅመንት ስራችሁን አስተካክሉ፣ ኢኖቬሽን እና ዳይቨርሲፊኬሽን ስራ ላይ ፎከስ አድርጉ፣ ብሮድ ኢኖቬሽን ኢንፑትን ፊናንስ አድርጉ ነው የምንለው። ለዚህ ዲስከሽን ፎር ዘ ካሚንግ ዲስከሽን ሃው ካን ኢትዮጵያ ፋሚሊ ቢዝነስ ባላንስ ዘ ኒድ ቱ ፕሮፌሽናላይዝ ገቨርናንስ ኢኖቬሽን ዳይቨርሲቲ ፋይናንሲንግ ዊዛውት ኮምፕሮማይዚንግ ዘ ፋሚሊ ቫሊዩስ ዩኒቲ ኤንድ ኮንትሮል በሚለው ነገር ላይ ሰፊ ያሉት የሚቀጥሉ 3 ፓናሎች ሰፋ ያለ ንግግር ያደርጋሉ። አመሰግናለሁ።